እውነቱን እንነጋገር ከተባለ ነገረኛ ሚስት ያለችው ወንድ ቶሎ አያረጅም፣ ወዲያው ነው የሚሞተው። ለኑዛዜ ራሱ አይመችም። እሷን ለማስደሰት ብለህ ጠዋት ተነስተህ በሌሊት ኪችን ገብተህ በት ብለህ ምናምን በቃ ቁርስ ሰርተህ ምናምን የኔ ፍቅር ብለህ ስቀሰቅሳት ሰራተኛዋ እንዳትደክምብህ ብለህ ነው አደለ? እዛው በያዝከው መጥበሻ አንግሳት ይላል። አናቷን በላት ይላል። አይሆንም። በንክሻ ያዛትም ይላል። እንደዛም አይሆንም። የምር ግን እኔ እናንተ ራሳችሁ የምትፈልጉትን ታውቁታላችሁ። ፍላጎታችሁን እናንተ ራሳችሁ የምታውቁት አይመስለኝም። እኔ ስረዳችሁ ሚስቶቻችን በሌላ ቀን ደግሞ ትመጣላለች ኮስተር ብላ ምናምን ፊቷን አርዝመው ሳሉን ሶፋ ላይ ደቅ ብላ ምናምን ትመጣለች። እንዴት ነው ቤቢዬ፣ በእኔ ትቀኛለሽ እንዴ? ሌላ ቸከሶች እንዳይቀሙሽ ምናምን ትቀኝብኛለሽ እንዴ? ምናምን ስላት አይ አልቀናበም፣ ግድ የለም ትቀኛለሽ፣ ትፈሪያለሽ፣ አንዳንዴ ስወጣ ምናምን እኮ አይሻለሁ ምናምን። አይ አልቀናበም፣ ብታምኝ ምን ችግር አለው? ትቀኝብኛለሽ ምናምን። ሰውዬ እኔ በአንተ ምቀና አይነት ሴት አይደለሁኝም። አማርኛ አይሰማም እንዴ ምናምን። እሺ በቃ ሳሚኝ ምናምን። እዛ ፌስቡክ ላይ እዛ እንትን የሚለው ፔጅ ላይ ሁሌ ሰጀስት ብታደረግ ልጅ መታ ትሳም ካጠገቤ ዞር በል። ስለምን ፈልጋችሁት ነው ይህን ጸባይ ያመጣችሁት ወይስ እንዴት ነው ነገሩ? እኛ እኮ ማለት አላባሾቻችሁ ነን፣ ባሎቻችሁ ነን። ለምንድን ነው እንደዚህ አራስ ነብር የምትሆኑብን ከመሬት እየተነሳችሁ? ቦይፍሬንድ ገርል ፍሬንድ እያለን እንደናንተ ተንከባካቢ የለም። በቃ ይቺ ምርጫ ቅስቀሳዋ እስክታልቅ ድረስ አቤት ሙያችሁ ስብትል። በቃ በአንድ እጇ እህል በአንድ እጇ ጸጉር እያበጠረች በአንድ አይነት ድስት 7 አይነት ወጥ እየሰራች ምናምን ታስደምማለች ነው የምልህ አባ። ልክ ፊሽካው ሲነፋ ገባው ሲባል ሌላ ሰው በቃ ምንድን ነው ነገሩ? ትዳር ውስጥ ስትገቡ ደስታችሁን የሚነጥቃችሁ ሆርሞን ታመነጫላችሁ ወይስ እንዴት ነው? እኔ አልገባኝም። ተስተካከሉልን ፕሊስ። የፍቅር ነው እውነት የፍቅር ነው። እንወዳቸዋለን። ምን ያደርጋሉ ደግሞ እንደዚህ የፋርማሲ ሰልፍ ላይ ነው አሉ። እንደዚህ ረጅም ሰልፍ አለ ፋርማሲ። ከዛ ይመጣና ሰው አስተኝቼ ነው የመጣሁት እባካችሁ ቅድሚያ ስጡኝ፣ እንደዚህ ተቸግሬ ነው ምናምን ብሎ የመጨረሻ ይጎዘጎዛል። ያው አበሻውም ደግሞ አንዳንዴ ሆዱ ብስብስ አይደለ ይረዳል እኮ አንዳንዴ። እና በቃ ተቸግሮ ሊሆን ይችላል ቅድሚያ ይሰጠው ምናምን ብለው አሳለፉት። ደረሰ። ከዛ ፋርማሲስቷ ምን ልስጥሽ ትለዋለች። ኮንዶም ስትል ሰው አስተኝቼ ስትል እንደው እዛው አስተኝቶ ያስቀራችሁ ተጣፍቃችሁ ቅር አይባልም ደግሞ እንደዘብስባ እንዳውጣ ያስጨርስ። ምሬን ነው። አጠቃቀሙ ይጥፋብህ። የገዛው ነገር እዛው ውስጡ አይቀር። እንደው አንዷ ምንድን ያለችው አሉ ጨው የተዛለኝ በዚህ ለለማጃ ያልሰጥም ትቻለሁ አለች አሉ። ለምንድን ነው ለለማጃ ቆምሹ መስጠት ምናምን? አንድ ቀን እንደዚህ ኮንዶሙ ውስጥ ያቀርቶ ወልቆን ሽንቴን እንዴት ልሽና አሁን እንዲሁ ግፍ አይሆንብህም የኔ ወንድም? እንደዚህ እኔ ሆድ ቁርጠት አሰቃይቶኝ በአንድ እጄ መቀመጫ እንደግፌ እንደዚህ ካሁን አመለጠኝ እያልኩኝ እየተሳቀኩ ቆሜ። ለማንኛውም ያራዳ ልጆች በደንብ ተግባብተናል። እንደዚህችም አይነት ታክቲክ አለሽ ለማለት ነው። ራሳችሁን እየጠበቃችሁ ዲኬቲ ኢትዮጵያ። ሰቦቼ እንግዲህ 16 ዓመት ሞልቶኛል። ስለዚህም ኮሜንት ሴክሽን ላይ እንኳን ተወለድሽ አረጋሪ ሰው ምን ራብ አደረገው? 10 ዓመት ልደቴ ሳከብር ትዝ ይለኛል። ከዛ አሁን ያለሁበት ጋር ደርሻለሁ። እኔ በምን ቅጽበት እኔማ ራሴን እንደ ታይም ትራቭለር እየቆጠርኩ ነው። በምን ቅጽበት በምን ፍጥነት እዚህ እንደደረስኩኝ ራሱ አላውቀውም። ማለት እድሜ እኮ ይቀሸባል። አሁን ላይ ኖርማል ነው፣ በደንብ ይቀሸባል። ግን ከፊት ከስትራክቸራችሁ ጋር የሚሄድ እድሜ ስጡ ለራሳችሁ። እድሜ ስታወጡ ሰው አያምንኝም ብላችሁ የምታስቡ ከሆነ ደግሞ ግዴታ አይደለም ቁጥር መጥራት። በቃ ዝም ብለሽ ሻማ ለኩሰሽ ሃፒ በርዝዳ ያለቀ። እንዴ እንደዚህ ለምን ትሳቀቃላችሁ? ባለፈው አሁን እንዴት 35 ዓመቴ ነው ምናምን ብላ ሙድ ያዘችብን። አንተ እኔ እኮ በህይወቴ ሴት ራሰ በራ ያየሁት እሷ ላይ ነው። እድሜዋ ከመግፋቱ ኪሎ ሜትሯ ከመቁጠሩ የተነሳ ማለት ነው።
የእንጨት ሽበት እኮ ነች። ይቅር ይበለኝ። ከኃይለ ሥላሴ ጋር ፈንድተሽ የልደት ካርድሽ ብራና ላይ ተጽፎማ ቢቀርስ ማንን ከማጋ ነው የምትሰካክሽው? እኛ ስጋ በኪሎ ስንበላ አንቺ በሜትር እየበላሽ ያደግሽ ሴትዮ፣ አዲስ አበባን አብረሽ የቆረቆርሽ ሴትዮ አሁን 35 ስትይ 30 ከሞላሽ ነው 35 ይሆንሽ። አረ ስለ ጉልበታችሁ አረ ተው እንዴ! የአብድ እንዳለው ሁለተኛ ጊዜ መፈጠር ቢኖር ራሱ የሁለተኛው ጊዜ ፍጥረት ዕድሜሽን ጨርሰሻል። ምንም እኮ የቀራት ቀንድ ብቻ ነው የቀራት ማብቀል፣ ሁሉንም አይታለች። እና 35 ለምን አሁን እኔን ተናጋሪ ልታስብሉኝ ነው? እኔ እንደዚህ አይነት ሰዎች እንዳልናገር መናገር አልፈልግም። ረፉ፣ ከድርጊታችሁ ተቆጠቡ። ለማንኛውም ወገንታት አካውንታችን አደጋ ውስጥ እየገባ ነው። ይህም ቪዲዮ የምታዩ ሰዎች እንዳለ ኮፒ ሊንክ አጨናንቁት፣ በሼር እና በኮፒ ሊንክ አካውንታችን እንታደግ። ገና ብዙ የምንጨዋወተው ጨዋታዎች አሉ። ይመቻችሁ። እናንተ ረፉ። ሰምታችኋል። የትኛው አኒሜ ካራክተር ነው አሁን እንደዚህ እንድትሆን ኢንስፓየር ያደረገ? የዘድሮ ሄር ስታይል ደግሞ በወንዱ ብሷል። አባ አየን ሄር ስታይል እንደዚህ የፈነዳ ፍራሽ መስለ ከተማ ላይ ደረት ነፍተ ስትንቀሳቀስ ይህ እኮ የሚያሳየው ሞራልህ ምን ያህል ተስፋ እንደቆረጠ። ከመክሳትህ ጸጉርህ መንጨባረሩ፣ ከመንጨባረሩ ደግሞ እንደገና መጠውለግህ፣ ይሄን ያህል የጠንቋይ ዶሮ እስክትመስል ድረስ መካሪ ህብረተሰቡ አግልሎሃል ወይ? አንዴት አንድ የሚልጣጣለ በዛ ላይ ሎ ኤክስፖዠር ኢፌክት ተጠቀመ ምናምን እኔ እስኪ ስትል በተለይ እነዚህ ምን አገባ ሙዱ ነው የፈለገውን ያራምድ እንደራሱ ሙድ ይንቀሳቀስ ምናምን የሚሉትን ሰዎች እንዳታምን። አበሻ ምቀኛ ነው፣ ሲያምርባ አይወድም። ከሱ በታች እከክ እንድትሆንለት ነው የሚፈልገው። ስለዚህ አታሳድጊ ጓ አይደለም አሳድጊ፣ ግን ትንሽ ከርከም አድርጊያት ምናምን መልክሽ እንዲወጣ ገብቶሻል። ከራስሽ ከፊትሽ ጋር እንዲመጣጠን ነው እንጂ እኔ በክፉ አይደለም። ታውቂያለሽ፣ ማሽላፍ አባቴ ይወዳል። ወደ ኤርፎኗ ግን አንምጣ። እንዴት አድርገህ በይቱ ጋር አይነት የመስኖ አካሄድ ወስዳት ነው። ኤርፖድ እንዳልሆነ ሁላችንም እናውቃለን። ምን አይነት ሰርጎ ገብ አገባብ የሚለውን እንትን ተጠቅመህ ነው በዚህ ጋር ያመጣሃት? ከጀርባ ቢቀረጽ በቃ እንደ ድሃ ቤት ኤሌክትሪክ ይበዛዋል። ይመችሽ። ለማንኛውም አባቢ ለጨዋታ ነው። ሆኖ ባልሆነው በጣም ሊቆጣጠርሽ ኤክሰስ ሊቆጣጠርሽ ከሞከረ እንደዚች አይነት ኮሷም ሲንግል ሴቶች ከተማውን አጥለቅልቀውት እኔ የፍቺ ቁጥር እጥፍ ደርብ ሆነ ቢባል ምንም ሊደንቀኝ አይችልም። 1000 ጊዜ ተናግሬያለሁ። ጓደኛሽ ሲንግል ከሆነች እና አንቺ የሆነ ህይወት ከጀመርሽ የእሷን ምክር እንዳትሰሚ። መጨረሻሽ ሲንግልነት ነው። ምንም ይኸውልሽ፣ የእናቷ በረንዳ ላይ ቁጭ ብላ እግርና ከንፈሯ ነጭ ሆኖ በማማሲያ ጀርባዋን እያከከች ነገር ስትበላ ነው የምትውለው። ምንም ስራ የላትም እኮ አንተ። ወጣት ጡረተኛ ነች። በጠዋት ተነስታ አይናሯን እንኳን ሳትፈነቅል ቦለቅሽው ምን አልሽው? ሰደብሽው? እንደው የፈጠረሽ መሽኛሽን ይቦልቀው። እናንተም ደግሞ የእንደዚህ አይነት ቶክሲክ ቤስት ፍሬንድ የምትሏቸው ሴቶች ምክር በጣም ነው የሚስማማችሁ፣ ትተገብሩታላችሁ። ከዛስ መጨረሻሽ አጠገቧ ትቀመጫለሽ፣ ማማሰያ እየተዋወሳችሁ ምስፎክቱ መዋል ነው። ከዚህ በላይ ጥርት ያለ አማርኛ ልናገር አልችልም። መፋቀርም መፋታትም ከፈለግሽ ጭንቅላትሽ የሚልሽን ወስኝ። የዚችን ድንጋይ ምክር አትስሚ። የምሬን ነው። ምንድነው እንደዚህ የሰው ትዳር ለመበተን እንደዚህ መደነቃቀፍ? እንደ አንቺ አሁን ቆንጅዬ ነሽ፣ ሳይሽ ቪዲዮችን ገብቻ በጣም ቆንጅዬ ነሽ። ባል ፈልጉልኝ ከሆነ
ባይዞ ሲንግል በዚህ አጋጣሚ ሲቪን ማስገባት ከቻልኩ ቀልድ። አይ ምን ልልሽ ነው፣ እረፊ በቃ እንዴ፣ ሰው ህይወቱን ይኖርበት። ሲቀጥል ደግሞ ማለት ነው ሬድ ፍላግ እኔ ያው ጥቅም የለውም ብዬ ነው እንጂ ሬድ ፍላግ እናውጣ ከተባለ በወንዶች ይብሳል። እኛ ሬድ ፍላግ ማውጣት ከጀመርን ብዙ ሰው ሲንግል ሊሆን ነው። ገብሻል? ወንዱን ተጠራጣሪ ነው የምናደርገው። ስለዚህ ረፊ የማያዋጣሽን ጦርነት አትጀምሪ፣ አረፈሽ ተቀመጪ። ንፍጣም ያው ቀልዴ ነው። ወዳችሁ አድቡ፣ የምር አድቡ። የሰው ትዳር ውስጥ አትግቡ በእግዚአብሔር። የኔ አካል ባክሽ ባክሽ ይበቃል። የዘንድሮ ህፃኖች ስፒድ ደግሞ የተለየ ነው። አንተ እኔ እኮ በአንተ እድሜ ሌሊት ተቀሰቀስኩ ማለት አልጋ ላይ ሽንቴ ያምልጦኛል ማለት ነው። ልደበደብ ነው የምቀሰቀሰው። አሁን አንተ በቅጡ ሽንት እንኳን አፈር መቦርቦር የማይችል ልጅ ለአምስተኛ ጊዜ ስቀሰቀሰ ስትል ለማለት እኔ ሊገለጽልኝ ስላልቻለ ነው። እስኪ ይብራራልኝ። አንተ አሁን ለምንድን የምትቀሰቀሰው? አቀርሽተህ ነው? ቃዥተህ ነው ሌሊት ላይ ወይስ? መቼስ ነገርዬው እኔ እንዳሰብኩት አይሆንም ብዬ ተስፋ አድርጋለሁ። ግብረ ምናምን ኬዝ አንተ እኔ እኮ 18 ዓመት እስኪሞላኝ ድረስ ፕራይቬት ፓርት ምን እንደሆነ አላውቅም ነበር እስከነጭራሹ። ይህ እንደዚህ ጺም አውጥቼ የራሱ ማለት ነው መንገድ ላይ እንደዚህ ሱሬን ታች ድረስ አውልቄ ነበር ሽንቴን የምሸናው ዘካርያሴ እየታየ። ንፍጤስ ብትል እንደዚህ እያልኩኝ ጁሴን እየመጠጥኩ በቀን 30 ጊዜ ፈጣሪ ደግ ነው ይተካልሃል ተናፈጠው አውጣው እየተባልኩኝ አቢዩዝ እየተደረግኩ እኮ ያደግኩት። ወይ እኔ አሁን እኛ አስተዳደግ ነው። ኧረ በስመ አብ። ግን ማለት ነው ይመቻችሁ። የኢትዮጵያ ሕዝብ ቁጥር በእናንተ እጅ ነው። ያለ ስልጣኔ ያለ እድገት ከቻይና እኩል የምታደርጉን ተስፋዎቻችን እናንተ ናችሁ። ሲኒማ ቤቱን የሞላችሁት እናንተ። እኔ እንደ በፊቱ መስሎኝ ገብቼ ግስጥ ብቻዬን በዚህ ቲኔጀር እንዳለ ካፕል ሆኖ ምናምን ሌላ ታሪክ ውስጥ አይ ነገር አገልግሎቱን ቀይሯል ብዬ ፊት ለፊቴ ማፍጠጥ ጀመርኩኝ። አለቀ። ፊልሙን አይቼ ጨረስኩኝ። ምን እንዳሉ አንዳቸውንም አልሰማቸውም። ጆሮዬ እዛ ነበረ እንዳለ። ፈንዲሻዬን ቆርጥሜ ጨረስኩኝ። ወጣሁኝ። ሁለተኛ ሲኒማ አልኩኝ። አረ ጩጬዎች፣ አረ በጣም ስፒድ ላይ ናችሁ። እላፊ ስፒድ ላይ ፍሬም ፍሪ ሲሆን ተረጋጉ። ተው እንዴ! ያለውት ይለጣለጥ የሌለው ታጥቦለት ችግር ይለጥልጥ ሀቦ ታጥበን ለጥ ለማለትስ ውሃ ሲኖረን አይደል? 35 ዓመት ሙሉ ከእጅ ጋር ስትለጣለት ከረመ። ፈጣሪን አመስግን። ቆማጣ አድርጎ ያልፈጠረ እሱ ነው ባለውለታ። ሁለት እጆች እድሜን ያረዘሙት እስካሁን እንድትቆይ እያረዱ። አሁን የባከነ ሰዓት ላይ አንድ ቺክ ጠብ ትላውን እኛን መተህ ተስፋ ልታስቆርጥ ስትል ትልቅ እኮ ሰውዬ ነው። ባይዘዌያችን ላይ እንደዚህ አይነት ነገር ላይ መገኘት አይገባም ነበረ ሲጀምር። አሁን አንተ ገብቶሃል ወደ ጸሎትህ ምናምን በቃ፣ ወይ ደግሞ ሰውነትህን መጠገን፣ እነዚህ ነብስ አድን ነገሮች ምናምን ምግብ ብላ፣ እነሱ ትንሽ ሰውነትህን ጠቀም ያደርጉልሃል። ብርድ ልብስ ለብሰህ የሚከብድህ ልጅ ውስጥ ለመገላበጥ ሰው የሚያስፈልግህ ልጅ አሁን እንደዚህ ሴት ላይ ኧረ ንገሩኝ ባይ። ኧረ ተው እረፍ። ራስህን ችለህ እዛ እንትን በል። እኛ ጋር አትድረስ። እኛ በምርጫ ነው የሆን ነው እንደዚህ። ለማንኛውም አባቢ ይመችሽ፣ ተለጣለጪ፣ ማንንም እንዳታዳምጪ። ያጣፍጥላችሁ ላይፋችሁን። ብንሄድ ይሻላል አለች ልጅቷ። በሉ ወደ መታጠቢያ ክፍላችሁ እናንተም እየሄዳችሁ እዚህ ነው ማሰሩ። አጣፍጡ።
ምን አይነት ዘንድሮ ነው? እንታጠብ ነው። አንድ አጭር ጓደኛ አለኝ። አጭር ስላችሁ ይሄ ኖርማል አጭር ሰዎች የሚጠሩበት እጥረት ሳይሆን በቃ ጉድለት የሆነ ልጅ ነው። በቃ ጉድል ያለ ልጅ ነው እና እንደዚህ በጠራራ ፀሐይ አስፓልት ዳር ታክሲ እየጠበቀ ምናምን እቺ የአስፓልቷን ጠርዝ እንደዚህ በክንዱ ደገፍ ብሎ ምናምን አየሁትና ቆምኩኝ እና እኔም ወደ ታች ነኝ ልሸኝ ምናምን ነገር ስለው ሰደበኝ። ድሮም ከእንዳንተ አይነት ሰው ምን ይጠበቃል ብዬ እኔም የቦርሴን ዚፕ ዘግቼ መንገዴን ቀጠልኩላችኋል። ስለምን ክፉ ሆናችሁ? ስለምን ክፉ ሆንክ አባ? አንድ እግር ሲሊፐር የምታክል ልጅ አሁን እኔን አንጋጠ መሳደብ አይከብድም? ለዛውም ልርዳህ ባልኩ በስቦኪው መልክህን አይተህ የማታውቅ ልጅ። ኧረ ተው፣ እኔ ልጅ ነህ ብዬ ትቼሃለሁ፣ ግን ከድርጊት ተቆጠብ። እኔ መልካምነት፣ ኢትዮጵያዊነት፣ መልካምነት በሚል እንጂ እረፍ እረፍ። ለምን እናስገባም? እስቲ እንዝናና፣ ትንሽ ይደንሱልን። ወላሂ ያው ዛሬ አንተና ማንዳኒ ፓላቸው ጥራቸው ሰማ። አይሱዙ ላይ ሎተሪ ሲወጣ ከዛ ላይ አይሱዙ ላይ የተሰቅለው ከሚጨፍሩ እዚህ አስር ሺህ ብር ተከፍሏቸው እነዛ አላስገዳቸው። እነዛ ሶስት ልጆች ቀኑ ሙሉ ከሚጨፍሩ ማሚ አንተ በቪዲዮ ነው ብራዘር። እሱ ማክሱን አያስልጥም እኮ አንቺ ነሽ ጋር የምትበይው። አሳቅን። ኧረ እኔ ወላሂ እስኪ አስገቡኝ። ችግር የለውም ችግር የለውም። ማን ያውቀዋል አባቴ? እሱማ ጠንቀቃለሁ እኮ ልዩ ቀራንች እስክሪፕት የሚለው ልዩ ቀን ረሰማ ነው። በቃ ይኸውልሽ እኔ ስሚኝ፣ ዝም ብለሽ ኤልያስ ተባባል ሸጋናት የሚለውን ዘፈን ክፈት። ኤልያስ ተባባል ሸጋናት። ዳንዬ ስሚኝ፣ የሚያስማማ ዘፈን ነው። ሮዚ ትወጂዋለሽ። ሸጋናት ያው ብላኪ እኔ በጣም ነው የምትመችኝ ታውቂያለሽ፣ ግን ትንሽ ፀጉርሽ ላይ ምናምን ቢሰራበት አሪፍ ነው። እንደዚህ የፈነዳ ፍራሽ መስለ ከተማ ላይ ባትንቀሳቀስ አሾይና ነው ባይኔ። ባይዜ ብቸኛ ሰው ነው ብላኪ ቀብር ላይ ነጭ ለብሶ እንደሄድ የሚፈቀድለት ብቸኛ ኢትዮጵያዊ ነው ማለት ነው። የሆነ ጥሪ ተጠርተን ጥቁር ጫማ አድርጎ መጣ እና እኔ በቃ የምሩን ነው ይልሽ ምናምን ባዶ እግሩን ነው የመሰለኝ። እና ያው ጫማ ምናምን ስታደርጊ የሆነ አርማ ያለው ጫማ ምናምን ነገር አድርጊ። ስቶሪ ታይም። አንድ እስረኛ ከእስር ቤት ያመልጣል አሉ እና በአቅራቢያው ያገኘው ቤት ላይ አንዱ ጋር ሰብሮ ይገባል። የዛ ሰዓት አጋጣሚ የሆነው ባልና ሚስት ፍቅር እየሰሩ ነበረ። ወዲያው ባልየውን ያነሳና ከአልጋው እግር ጋር ግጥም አድርጎ ያስረዋል። ቀጥሎም ሚስትየውን ሄዶ አንገቷን ይስማትና ወደ ሽንት ቤት ይሄዳል። በዚህ ሰዓት ባልየው ለሚስትየው ይህንን ይናገራል። የኔ ውድ ሰውየውን እንደምታየው ነው። ከእስር ቤት የወጣ ነፍሰ ገዳይ ነው፣ ያመለጠ ነፍሰ ገዳይ ነው። እሱን የሚፈልገውን ነገር ካላደረግንለት ሁለታችንን ይገለናል። ስለዚህ የሚያስደስተውን ነገር እንዳለ ሳትሰስቺ አድርጊለት። እኔ አልቀየምሽም። ለፍቅራችን ስትይ ነው፣ ለእኔና ለአንቺ ለጋራ ለወደፊት ህይወታችን ስትይ ነው። እወድሻለሁ የኔ እናት ይላታል። የዛ ሰዓት ሚስት ትመልስለታለች፣ የኔ ማር አንገቴን እየሳመኝ ሳይሆን ሰውየው እስር ቤት በነበረበት ጊዜ ጌ እንደነበረና አንተ ላይ እንደሻፈደብህ ነበር በጆሮዬ ሲነግረኝ የነበረው እና ቫዝሊን ብሎ ሲጠይቀኝ ሽንት ቤት እንዳለ ነገርኩትና እሱን ሊያመጣ ነው ሄደው። ጠንከር በኔ ሌ አባት በጣም ነው የምወድህ። ይሄኔ ነው አለምሽ ዛሬ መጨፈር በምላሴ ቂጤን ማለት ይሄኔ ነው እንግዲህ። ራሱ የተናገራትን ራሱ ሊያረጋት ነው። አበሻ በገዛ ፈሴ ያስሚን መቀስቀሴ ይላል። በቀጥታ መልእክቱ ለማን ነው? በአእምሯችሁ ሳይሆን በምላሳችሁ ለምትመሩ ዜጎቻችን ነው። ከድርጊታችሁ ተቆጠቡ። ጭንቅላት ያገናዝባል፣ ምላስ ያወራል። የምታወሩት ነገር የምትናገሩት ነገር ራሳችሁን ዞሮ መጥቶ እንደማይጎዳችሁ እርግጠኛ መሆን አለባችሁ። ለወሬ አትጣደፉ ለማለት ነው። አፈሙዞ ወደ ማን እንደዞረ ሳታረጋግጡ ቃታውን መሳብ ራሳችሁን ለአደጋ የሚያጋልጣችሁ። በደንብ አስቡበት። ምድረ ምላሳም አትለፍልፉ። ወሬያችሁን ቆጥቡ፣ ምላሳችሁን አገድቡ። ያገኛችሁበት እየሄዳችሁ አትከፈቱ። በእግዚአብሔር በቃ ተማሩ።
ትልቅ ሰዎች እንደተማረ ሰው ፒስ አውት። የቤት አከራዮችና ደላሎች ትንሽ የአፈላል ዘይቤውን ህግና ደንብ የጣሳችሁ አልመሰላችሁ? ማለት ትንሽ አበዛችሁት። ከኪሳችን አለፋችሁና ሞራላችን ጋር ደረሳችሁ። ትላንት የሆንኩትን ልንገራችሁ። ቤት እየፈለግኩ ነው። በዛ ጠራራ ፀሐይ አስቡት። ፀሐዩ አለ። ያኑላ መንገድ ከደላላ ጋር ተግባብቶ እያወሩ እየተነጋገሩ መሄድ ደግሞ ራሱን የቻለ ቻሌንጅ ነው። አስቡት። ብቻ ደረስን አንድ ቤት። ቤቷ እንዴት ልበል ትንጥዬ ነች። ቪትስ ትልቅ ነው። የክብሪት እንጨት ነው ሮከቦት ነው የምታክለው ቤቷ። እና ባለቤት ተጠራና ስንት ነው ምናምን ነገር ይባል 9,000 ብር። ይችን ለምታክል ቤትማ 9,000 ብር አልክፍልም አብዳል እንዴ ምናምን ለዋል። ተወዋ ካልተከራየ ይቀራል። እኔ እኮ ድሮ ሙሻ ሞታብኝ እንጂ ማከራየት ፈልጌ አይደለም። አንተ ሰቀቀናም ሽማግሌ፣ እኔ በዛ ሰዓት አልናገርህም። እንደው የባከነ ሰዓት ላይ ነህ ትሄድብኛለህ ብሰድብህ ብዬ ነው እንጂ ማለት ነው። የልቤን እንዴት ልናገር? እንደው ከውሻ ኋላ ያርግህ። አትቆይ፣ አያቆይህ እዚህ ምድር ላይ። አንተ ቤቷ እኮ ምን እንደምታክል ታጥበህ አልጋ ላይ ነህ። በቃ እግርህን ውጪ ነው ለዛው የምታጥበው። ውጪ ጫማን አውልቀህ ታጥበህ ዳይቭ ወደ አልጋ። ወደዚህ መገላበጥ የለ፣ ወደዛ መገላበጥ የለ። ብርድ ልብስህን ዘርግተህ መልበስ የለ። አይሆንም፣ ግድግዳ ነው በግራ በቀኝ። እንደዛው ጥፋቱ ላይ እንዳለ ነው ለብሰህ የምተኛው። ቴሌቪዥን ስታይ ጉልበት ላይ ቁጭ አድርገህ ነው የምታየው። ስትጨርስ እንደ ላፕቶፕ በፊቷ ድፍታ። እንደዚህ ሚስት ይዤ ተቀናጥቼ ተቃቅፌ ምናምን ወፍ አባ ወፍ። በገዛ ቤት እግርን ከፍተህ መተኛት አትችልም። አይሆንም ስልህ አስበው። ሙሉ ቀን በደላላ ጥሪ ማሳመሪያ ጆሮ ደንቁሮ፣ በሰማይም ብሎና በይሆኔ በላይ ዘፈኖች ጆሮ ደንዝዞ፣ አንዴ የዘገሊላ ልትን ሲጋብዝ አንደኛው ደላላ ስደውልለት ለአንደኛው ደግሞ አሁን ደግሞ በብር ደግሞ እንደዚህ ንሰቀ። እኔ ሙሉ እንትን ብሰራባችሁ ራሱ አልረካም፣ ግን የተወሰነ ቪዲዮ ሰርቼ የላችኋለሁ ዩቲዩብ ላይ 1-7 ደቂቃ። ያው እንደዛም ሆኖ አልወጣልኝም፣ ግን ፓርት ይኖረናል። ለጊዜው ያንን ገብታችሁት በ3 ደቂቃ ምናምን ቲክቶክ ቪዲዮ እነዚህን ተሳድቤ አልጠቅምም። ሊንኩም ባዮ ላይ ከፈለጋችሁ፣ ካፕሽን ላይ ከፈለጋችሁ ኮመንት ላይ ያስቀምጥላችኋለሁ። እየገባችሁ እንደኔ የተማረረ ብቻ እግዚአብሔር ምን አረጋሉ። ደግሞ ድንግል ጓደኛቸውን ወደ ቺቺኒያ መንደር ይዘው ትሄዱና ከአንድ ቂጠ በረዶ ጋር አስማምተዋቸው ምናምን ሩም ውስጥ ያስገቧቸዋል አሉ። ልጁ ንጹህ ነው፣ ምንም የሚያውቁታል እንደወረደ ነው። ኢንስትራክሽን አያውቅ፣ ሴቲንግ ኤንድ ፕራይቬሲ የለ፣ ሩልስ ኤንድ ሬጉሌሽን ምንም የሚያውቀው ታሪክ የለም። በቃ ገና እንደገባ ዘለለባት ልጅቷ ላይ ማለት ነው። ልጅቷ ኧረ ቀስ በል ምን ሆነህ ነው? እንዲህ የስራ ዕቃ ነው ስትይ እናንተ ራሳችሁ ክፋታችሁ ምን ትንሽ እንኳን መግቢያ ነገር ንግግር አትሰጡትም? ምን የሰው ነፍስ ልታስጠፉ። ልጅቷ እኮ የህዝብ ሀብት ነች። የስንት ሰው ደስታ ፈገግታ ነች። ለማንኛውም በቀጥታ መልእክቱ የህዝብ ሀብት ላይ ጉዳት የምታደርሱ ሰዎች፣ እንደዚህ አይነት የህዝብ ሀብት አላልኩም። ከተማ ገብቻለሁ፣ መሀል ከተማ ላይ ለምሳሌ የቆሻሻ መጣያዎች፣ እግረኛ መንገድ ላይ ያሉ ቆሻሻ መጣያዎች ሊሆኑ ይችላሉ፣ ችግኞች ሊሆኑ ይችላሉ፣ ትራፊክ ሳይን፣ ትራፊክ ላይት ሊሆን ይችላሉ። ብቻ ወሬቨር ከተማ ላይ ያሉ የህዝብ ሀብቶችን የምትገነጥሉ የምትቀጥፉ ምናምን ሰዎች አድቡ፣ ራሳችሁን የሚጎዳ በተለይ መንገድ ላይ የምትሸኑ ሰዎች፣ ወንድ ዜጎቻችን፣ በቀጥታ የኢትዮጵያ ተባዕተ ህብረተሰቦች፣ ደረትህን ነፍተህ መንገድ ላይ ዘካርያስህን አውጥተህ የምታውልበልበው ይህ ነው። ርቁ የእሱ ሲገርመኝ ጭራሽ ቁጭ ማለትም ተጀምሯል። ቁጭ አንተ እኔ የሚቅም ራሱ መስሎ ነበር። በኋላ ነው ወደ ራሴ ስመለስ ራቁቱን ሆኖ ደግሞ አይቅምም ብዬ ሳስብ ጠጋ ብዬ ሳየው የሰውዬ እየጨመቀ ነው ቁጭ ብሎ እየተጸዳዳ። በ21ኛው ክፍለ ዘመን መንገድ ላይ እውነት እንደዚህ አይነት ሰው ስታዩ ማለት ነው ጆሮውን ቆንጥጣችሁ እንደ ድመት አስቀምሱት እንጂ ይሄ ከተማ ያጠፋል፣ ከተማ ያበላሻል። ብቻ ለከተማችን እንኑር ለማለት ነው። ሸገሪያንስ መልእክቱ ከየት ነው? ከአዲስ አበባ ከተማ መስተዳደር
እወዳችኋለሁ። ይመቻችሁ። አምናለሁ እንግሊዘኛ መቻል እውቀት አይደለም፣ ግን እንዴት የሰው ልጅ ካር የሚለውን ሳር ብሎ ሊያነብ ይችላል? ይህ እኮ ከድንጋይነትም አልፎ ኃጢአት ነው። ይህ ነውር ነው። አንገቴን አስደፋሽ አንቺ ጉዝ፣ የከበረ ድንጋይ ትልልቅ ሰው ፊት። ወይኔ ቸከሶች እባካችሁ። ለነገሩ ምን ቸከሶች ብቻ ወንዶችም አላችሁ እንደዚህ በቃ 3-4 እንግሊዘኛ የምታቋት አለች። እሷን ይዛችሁ የምትቀረጸረጹብን በቃ የቦንዳ እንግሊዘኛ ረዘራዥ እንግሊዘኛ አለቻችሁ። ላይክ ምናምን በቃ አለች እቺ 4 ቃል የስ ኦፍ ኮርስ በቶልሶ እሷን ይዛችሁ የምትቀረጸረጹ እኛ ላይ እሺ ኖርማል ነው። እኛ የምትሉትም ስለማይገባን አያሳስብም። ትልልቅ ቦታ ሄዳችሁ ግን እንደዚህ አትዝረክረኩ በእናታችሁ። ባዶነታችሁ ይሄ የቫዝሊን ዕቃ ባዶ ጭንቅላታችሁ ነው የሚታየው። ትዋረዳላችሁ። እኛ እሺ ኖርማል ነው። ምንም ከአፋችሁ የሚወጣው ባይገባንም ብዙ ጊዜ እንደዚህ እንግሊዝኛ እናውቃለን የምትሉ ሰዎች በእጃችሁና በአንገታችሁ ስለሆነ ኤክስፕሬሽናችሁ እሱን እያየን እንረዳለን። ለእኛ እንዳታስቡ። ሰሞኑንም ደግሞ የሆነ ቪዲዮ ላይ ተከታታይ ሜንሽን እያደረጋችሁ ነው። የሆነች ትንሽዬ ልጅ ቢግ ዲክ ባኪን ታውን ምናምን የሚል ቲሸርት አርጋ ሽኮለሌ ስትል እሷ ኖርማል ነው። እንኳን እሷ ትንሽ ልጅ ነሽ ገና። አካባቢ ሳይንስና ስነ ዜጋ ትምህርቶች ራሱ ወደ እንግሊዝኛ አልተቀየሩላትም። ባዮሎጂ፣ ኬሚስትሪ፣ ፊዚክስ ስትጀምር ትንሽ እንግሊዝኛ እንትኗ ይመለሳል፣ ትቀራረባለች ብዬ አስባለሁ። እናንተ ነብስ ያወቃችሁት ግን አድቡ፣ በጣም አድቡ። ወይ የ3 ወር ኮርስ አለች፣ እሷን ውሰዱ። በባዶ ሜዳ አታቅራሩ ቆሮቆራሞች። ጀንደር ኢኳሊቲ የሚለውን ጎንደር ኢኳሊቲ ብለሽ እያነበብሽ እንግሊዝኛ እችላለሁ ስትይ ንቃቃታም ላኩላችሁ። መቼስ እንደዚህ ሳወራ አንድ አእምሯችሁ ላይ የሚመጣ አንድ ሰው አለ። ሁሌም ሜንሽን አድርጉት ወይ ደግሞ ምከሯችሁ፣ ደውላችሁ አድቡ፣ እረፉ። አዋረዳችሁ። የእኔ ቆንጆ የምጀነጅንሽ ታክሲው እስኪመጣ ድረስ ነው። ታክሲው የመጣ ለታ ግፊያ የተጀመረ ለታ አንተዋወቅም። አሽቀንጥሬሽ ነው የምገባው። ገና ለገና ስለተጀናጅንን ብዙ ስለወራን ተጋፍቶልኝ ቦታ ይዞልኝ ለእኔ ትቶልኝ ይወርዳል ምናምን ስትይ አደለም ተጋፍቼ ቦታ ይዤልሽ ለወርድ ቀርቶ እንደ የግፊያው ሰዓት ራሱ ጠንከር ብለሽ ብትገፊኝ ሆዲቃሽን ረግጬሽ ነው የምገባው። ተቀልጃለሽ እንዴ? ኩላሊቴ ጡንቻ እስኪያወጣ ድረስ ተገትሬ ለአንቺ መላሴ እስኪደርቅ ድረስ ለፍልፌ ደግሞ ሌላ ትኩሳት። እንደዛም ሆነን ተጋፍተን ገብተን ትርፍ ነው የምንቀመጠው። ትርፍ ወይ ከረዳቱ ፊት ወይ ከረዳቱ ኋላ ነው የምትቀመጠው። ከረዳቱ ኋላ ከተቀመጥ በቂጡ አጠቋቆር እየተደመምክ በቃ ቂጡ ላይ ያሉትን ጉስፓምፖች እየቆጠርክ መዳረሻ ድረስ ትደርሳለህ፣ ትወርዳለህ። ከፊቱም ከተቀመጥክ ደግሞ የባሰ ያው ነው። እንደዚህ አፍህ ጋር መጥቶ ነው ገንዘቡን የሚቆጥረው ምናምን። በቃ ሸራ ሊበላይ ነው እንዲህ ብዬ የሆነ ቀን ላይ ፈራሁትና እንደዚህ ወደ ጎን ነገር ዞር አልኩኝ። ሼም ይዞኝ እኮ ነው። ጭራሽ ጉንጬ ጋር መጥቶ ነገሩን ሮማንቲክ ያደረገው ማለት ነው። ለምን አንደኛ አንድ ሹፌሩ የፍቅር ሙዚቃ ምናምን ከፍቶልህ አንገቴ ስር ምናምን አትስመኝም እንዴ? እኛ ለእናንተ ስንል ሄልሜት እያደረግን እንግባ እንዴ? አሳቀቃችሁን እኮ እንዴ ወገን። ይሄ እንደውም እኮ ዋና ዋና ጥቅሞቻችንን ሳይጨምር ነው። ይሄ የብቤ የጫማ ምናምን መዓዛ እነሱን ሳያካትት እኮ ነው። ብቻ ይታሰብበት ማለት ነው። እናንተን ሽሽት እኔ ግማሽ መንገድ በእግሬ እንኳን ላቃል ብዬው ታፋዬ ፈርጥሞ ሳይክል ተወዳዳሪ ነው የምመስለው። ቢሽክሌት ስነዳ ሙል ነው የምመስለው። እግሬ ፈርጥምጥ። እስቲ እያሰባችሁበት። ቺኳ ግን እንዳትቀየሚኝ፣ ያው ቤቴ ሩቅ ነው እንደነገርኩሽ ታውቂያለሽ። ጅብ ከሚበላይም ብዬ ነው እንደዛ ገፍቼሽ የገባሁት። እከሳለሁ፣ ሌላ ቀን ደውልሻለሁ ማማ። ሰሞኑን መታወቂያ ሳትይዝ ወጥተህ ከተማ ላይ ፖሊሶች ከያዙ አለቀ። አለመሄዛኔ ነው ይመጣል ቀጥ ብሎ። ስለ ጊዜው አስከፊነት ነግረን እንምታ ወይስ መተን እንንገረን ነው የሚል ቀጥታ። ይሄ ነው ድርድሩ። ከዛ አፈሩንም ድሜውንም ካበሉ በኋላ ሽባ ከሆንክ በኋላ ቆይ እናንተ ግን ፍቅር አይገባችሁም?
ስትል ብዙ አልልም። መታወቂያ ሳትይዙ እንዳትወጡ። መታወቂያ ረስተህ እንዳትወጣ። ሱሪን ሳትለብስ ረስተህ ብትወጣ ይሻላል። ዘካርያስ እየታየ ብትዋረድ ተናግሬያለሁ። መታወቂያ ሁሌ ቼክ እያደረጋችሁት ከቤት ስትወጡ